እውነተኛ ንስሐ ምንድነው? እውነተኛ ንስሐ ማለት እንዲሁ ጸልዮ ጌታ ሆይ ይቅር በለኝ ብሎ መተው እውነተኛ ንስሐ አይደለም። መሳፍንት 6 ላይ ምን ይላል መሰላችሁ? የእግዚአብሔር ቃል ጌዲዮን ከጠላቶቻቸው ማስጨነቅ የተነሳ በወይን መጥመቂያ ውስጥ ተደብቆ ስንዴ ይወቃ ነበር ይላልና በዚያ ስፍራ እያለ ምን አለ? እግዚአብሔር መልአክ መጥቶ አንተ ጽኑ ኃያል ሰው አለው። ታስታውሳላችሁ ይሄን ቃልና ሲለው እንዴት እኔ ጽኑ ኃያል ሰው እባላለሁ? እኔ ዘሬ ቤተሰቤ ነገዴ ምናምን ብሎ የራሱን ነገር ጠቀሰ። እኔ ከታናሽ ዘር ነኝ እንዴ ጽኑ ኃያልም ምናምን አይደለሁም፣ እስራኤልንም ላድን አልችልም፣ እንዴት አድናልከኝ ምናምን ብሎ መጨረሻ ላይ ምን ይላል? እግዚአብሔርስ ወዴት አለ አለ። ሲነገር እንሰማለን። በዘመናችን ባናየውም እነሱ የምርኮ ሀገር ልጆች ናቸው፣ ወጣቶች ናቸው እነ ጌዲዮንና እግዚአብሔር ባህርን ከፍሎ ህዝቡን እንዳሻገረ መናን እንዳበላ ብዙ ተአምራትን አድርጎ ከግብጽ እንዳወጣ እንሰማለን። ያ አምላክ ወዴት አለ? ትቶናል እኮ እና እንዴት ነው እኔ ላድን የምችለው ብሎ በእግዚአብሔር ፊት ይከራከር ነበርና እግዚአብሔር እንዲህ ያለው በእርግጥ ካንተ ጋር እሆናለሁ፣ በዚህ በጉልበትህ ሂድ። ይሄ ቁጭትህ፣ ይሄ ቅናትህ፣ ይሄ ስለ እግዚአብሔር የምታውቀውን ነገር አሁን ለማየት መፈለግ ራሱ በቂ ነው አለ። ከዛ ደግሞ እኔ ኃያሉ እግዚአብሔር ካንተ ጋር እሆናለሁ። ጉልበቱ ይሄ ነበረ፣ ቅናቱ። ተአምራት የሰራው እግዚአብሔር የት የት አለ? ለምን እንደዚህ እንጠቃለን? ለምን ጠላት ይጫወትብናል? እውነት የእግዚአብሔር የቃል ኪዳን ህዝብ ከሆንን ለምን እንደዚህ ሚዲያማውያን ይጫወቱብናል ብሎ ስለጠየቀ እግዚአብሔር አይቶታል አስቀድሞና በዚህ በጉልበትህ ሂድ አለው። ክብር ለኢየሱስ ይሁን። ከዛ በኋላ ጌዲዮን ምልክቶችን የተለያዩ ነገሮችን አደረገ። እውነት እግዚአብሔር አንተ ነህ ወይ እያናገርከኝ ያለኸው ብሎ ብዙ ነገር አደረገ። ምልክትን ፈለገ። እግዚአብሔር እንደፈለገው አድርጎ ራሱን ገለጠለት። ጌዲዮን ልቡን ስላየ ማለት ነው። ከዛ በኋላ ጌዲዮን አድርግ የተባለውን አደረገ። መጀመሪያ ምን አደረገ? እግዚአብሔር አድርግ ያለውን የመጀመሪያ ምን አለው? የአባትህን የበዓል መሰዊያ አፍርስ አለው። የአባትህን የበዓል መሰዊያ አፍርስ። ከእግዚአብሔር ውጪ ያመልኩ ነበረ። የበዓል መሰዊያ ነበራቸው። ከዚያስ አለው ሁለተኛ ላይ የማምለኪያ አጸዱን ቁረጥ አለው። ክብር ለኢየሱስ ይሁን። ልቡን አይቷላ። ከዛ የበዓል መሰዊያውን አፍርስ፣ ከዛ የማምለኪያ አጸዶቹን ቁረጥ፣ ከዚያ በኋላ በኮረብታ አናት ላይ ለአምላክ ለእግዚአብሔር መሰዊያን ስራ አለው። ክብር ለኢየሱስ ይሁን። ሃሌሉያ። ከዚያ በሰራኸው መሰዊያ ላይ ለእግዚአብሔር መስዋዕትን አቅርብ ብሎ 4 ነገር አዘዘው። ጌዲዮን ይህንን በቀን ማድረግ ስለማይችል ስር የሰደደ የጣዖት አምልኮ ፍቅር ስላለባቸው ሊገሉትም ስለሚችሉ ባይገሉትም ሊከላከሉ ስለሚችሉ በጨለማ ተነስቶ ከሱ ጋር የሚወግኑትን ሰዎች ይዞ ያንን ነገር አደረገ። የበዓል መሰዊያን የአባቱን የበዓል መሰዊያ አፈረሰ በጨለማ። የማምለኪያ አጸዱን ቆረጠ። የኮረብታው አናት ላይ ለእግዚአብሔር ለአምላኩ መሰዊያን ሰራ። የአባቱን በሬዎች አርዶ መስዋዕትን ለእግዚአብሔር አቀረበ። ሲነጋ ጌዲዮን ይሄን ሁሉ አድርጎ ከጨረሰ በኋላ ጠላቶቹ አዩ። ክብር ለኢየሱስ ይሁን። አስደናቂ የሆነ ውሳኔን የወሰነውና ይሄን ጨርሶ ነጋ። ጠዋት መጡ፣ አዩ፣ ደነገጡ። እንዴት እኛ ሳናይ ይሄ ሁሉ ነገር ተደረገ ብለው ደነገጡ። ማንም ሊሆን አይችልም። ያውቁታል ለካ ጌዲዮንን እነሱ ያውቁታልና እንዴት ይሄንንማ ማንም ሊያደርግ አይችልም፣ ያደረገው ያ ጌዲዮን የሚባል ያንተ የይሩበአል ልጅ ነው ብለው አሉት። አምጣው እንግደለው ሲሉ ያው ያለውን ታውቃላችሁ። በዓል አምላክ ከሆነ እሱ ራሱን ያድን።
ያደረገውን ሰውዬ እሱ ይግደለው፣ እናንተ ምን ኃጢአት ውስጥ አስገባችሁ አለ። ከዛ በኋላ ታሪኩ ይሄ ነው። ነገር ግን ትልቁ ነገር ምን ያስፈልጋል? ከዛ በኋላ ጌዲዮን ምንድነው? ከዚህ በኋላ ከእግዚአብሔር ጋር ተስማምቷል። ከዚህ በኋላ ጠላቶቹን እንደ አንድ ሰው አድርጎ ለመምታት ጉልበት አግኝቷል። ንስሐ ገብቷል። እግዚአብሔር የማይከብርበትን ነገር ከመንደሩ አጥፍቷል። ስለዚህ እኔና እናንተ ንስሐ ምንድነው? ማውራት ብቻ ሳይሆን ምንድነው ሊሆን የሚችለው? ማውራት ብቻ ሳይሆን ምቹ ሁኔታ የሆኑትን ወይ ካርዱ 1000 ብር ተሞልቷል። ለ100 ብር ብሎ አንሰጥሽም ብለውኛል። እዚህ ድረስ መጥቻለሁ። ይዘና ብየዋለሁ ካርዱ